ምንም በቃ እንዲጠብ የሚል ነገር የለውም ብዬ ሳስብ ነው ሰዎቹን ቻሌንጅ ለማድረግ የምመጣው እንጂ አንቺ የምትይው ነገር ኢዝሊ አሁን ምንም ኤቭሪቲንግ ዞን ዘፎን ብሏል ጣሊያን። ሁሉንም ጉግል አድርጎ ማግኘት ይቻላል። ግን ሁል ጊዜ ከአንቺም ከዚህ በፊትም ስናገር የነበረው ዶንት ፑሽ ኢት ቱ ዘ ኤክስትሪም። ሚድል ግራውንድ ላይ እየተጫወቱ ፌሚኒዝምን ማሳካት ይቻላል። ሌላ አስተሳሰብንም ወደፊት ፎርዋርድ ማድረግ ይቻላል። ግን ቱ ዘ ኤክስትሪም ፑሽ ባረግነው ቁጥር እኔ እንደውም አንድ ሰው የሆነ ነገር ቱ ኤክስትሪም በገፋው ቁጥር በቃ ይሄ ሰውዬ ሚድል ግራውንድ አያውቅም፣ አቻችሎ ኮምፕሮማይዝ አድርጎ ስራ መስራት እንደማይችል ነው የሚያሳየኝ። እንግዲህ የአሜሪካንንም ፖለቲካ በጣም ራይት የሚባሉትንም በጣም ሌፍት የሚባሉትን ኤክስትሪም የሚወስዱትንም አይተናል። አብዛኛውን ጊዜ ስራ መስራት የሚችሉት ግን ሚድል ግራውንድ ላይ ሁሉንም ማሰባሰብ የሚችሉ ሰዎች ናቸውና I have seen a lot of ladies here ስልክ ስለሆነ ብቻ በጣም ኤክስትሪምሊ የሚገፉ ማለት ነው። ከእናንተ ጋር ነው ፕሮብለም እንጂ ሚድል ግራውንድ ላይ የሴት ልጅ ኢትዮጵያ ውስጥ በካልቸሩ በማህበረሰቡ በኑሮ ተበድሏል። ይሄ ነገር መቀየር አለበት። ሴም ፔጅ ነው ያለሁት። ሌላ እንኳን ባልችር ሳፖርት አደርጋለሁ። ግን ዶንት ፑሽ ቱ ዘ ኤክስትሪም። ይሄ ሁለተኛ እኔ ላስት ታይም አንቺ በሌለሽበትም ተናግሬ ነበር። አንዳንድ የሚወሩ ነገሮች ደስ አይሉኝም። ከአንቺ ኤክስፒሪየንስ ስለ ፋሚሊ ስትናገሪ አሁን ይህንን እንዴት ነው ጎግል ማድረገው? አባቴ አግሊ ነው ከዚህ በፊት ተናግሬያለሁ። ለሳሪ ስነግራት ነበረ። ምንድን ነው ቤኔፊቱ? አባቴ ሪስፖንሲቢሊቲውን አልተወጣም፣ ለእኔ እንዲህ አላረገም። በጣም አስተማሪ ነው። ኃላፊነት የማይሰማቸው ልጆቻቸውን ወልደው እንደዚህ የሚያደርጉ ወንዶችን አታግቡ። ጥሩ አስተማሪ ስቶሪ ነው። ዋት ዳስ ቢንግ አግሊ ምን ማለት ነው? አባቴ አግሊ ነው ብሎ ዲስኮርስ መስጠት ዳስ ፎር ዲቢቲ በጣም የተመታክ ሰው እንደሆንክ ማረጋገጫ ስለሰጠኸኝ አመሰግናለሁ። በአጭሩ የተረዳሁት አንተ እዚህ የምትመጣው እኛን በጣም ጽንፍ ስለያዙ ላስተካክላቸው አግጄ ዱላ ይዤ በዚህ ጋር ተመለሱ ላለው ልትለን የመጣኸው ማለት ነው እንጂ አንብበህ የእውነትም ሪፍሌክት ልታደርግ ወይም ደግሞ ሀሳብ ለመለዋወጥ አይደለም የምትመጣው። ዩ ቲንክ ዊ አር አት ዘ ኤክስትሪምስ ዩ ቲንክ ነው ባይ ዘ ወይ አንተ አስበሃል ሚዛን ስተዋል ብለህ። ስለዚህ የእነሱን ጽንፈኝነት እኔ በማረም አስተካክላቸዋለሁ which is a typical toxic masculinity behavior ማለት ነው። ከዛ ቀጥለህ ደግሞ አባቴ አስቀያሚ ነው የሚል ዲስኮርስ እኔ ነኝ አባቴ አስቀያሚ ነው ያልኩት ባይ ዘ ወይ አስቀያሚ ነው በቃ there is nothing I can do for him he is ugly መልኩ ነው የራሴ አባት ነው። አቶ ፋንጮ ፋንታ ባይ ዘ አንተ አባት አይደለም። I love that man but I'm very glad I don't look like him I look like my mom ገብቶሃል? ባጭሩ ይሄ ፐርሰናል ኦፒኒየን ይባላል። ይሄ ጽንፍ ምናምን አይደለም። የራሴ የግሌ አስተያየት ነው። I'm very happy ታላቅ እህቴን ደግሞ ብታይ she thinks my dad is very handsome and she is very happy she looks like him በቃ አለቀ። ግን በጣም ጤናማ እንዳልሆንክ የምንገነዘበው የሆኑ ወሬዎች ተለቃቅምና ማለት ነው የግለሰቦችን ኦፒኒየን you think የሪዮታ ዓለም ወይም የሀሳብ እንትን ይመስልሃል። በቃ የተመታክ ሰው ነክ ማለት አንተ በጣም የተመታ ሶሪ ቱ ሳይደስ። ከዛ ደግሞ ትመጣና ኦ ማይ ጋድ ዲስ ፒፕል የሚያካሂዱት ያሉት እሳቤ ይኸው ለኛ የምናካሂደው እሳቤ ማለት ነው ዛሬ ፌቤን ፋንጮ ሳራ ዛኔ የፈጠሩት ወይ ትዝብት የፈጠሩት አይደሉ። እነዚህ እሳቤዎች ቲዮሪዎች ናቸው። if you want to discuss there are theoretical frameworks of them እያንዳንዱን ብትፈልግ ራዲካል ፌሚኒዝም ብትፈልግ ሊበራል ፌሚኒዝም ብትፈልግ ሶሻል ፌሚኒዝም ብትፈልግ ማርክሲስት ፌሚኒዝም ብትፈልግ ኢኮ ፌሚኒዝም ብትፈልግ ትራንስጀንደር ፌሚኒዝም የፈለግከውን አይነት ፌሚኒዝም ቁጭ ብለን አንብበን ሪፍሌክት ልናረግበት እንችላለን። እሱን አይደለም የምትፈልገው አንተ የምትፈልገው መተክ እኛ የተሳሳትንና ጽንፈኛ አንተ ደግሞ ሚዛናዊና ሚዛን አስጨባጭ መሆንን ፕሩቭ ለማድረግ ነው። what a pathetic man you're such a joke of a man በእውነት በጣም አሳፋሪ ሰው ነው። ሳሪዬ ቀጥይ። እኔ ስለቻጀቢልኝ በጣም ይርዳችሁ። ስጨርሱ የሱን ጉዳይ ጠሩ። ትዙዬ ትፈቅጅልኛለሽ? የሆነ ነገር ልበል?
ትዝብት ነው እንትን ከራቅ ብዬ እየሰማኋችሁ ነበር። ያ አንተን በሉ እርስ በርስ እንዴ እኔ ያልጠብቅም ከሆን በኋላ የፈለጋችሁትን አስገቡ። ርዕስ ቀይሪ ስትሉ ትዝብት ርዕስ ቀይሪ በሉ። እሺ ጃችፒቲ እንደምታየው እንግዲህ አንወድህም። ሌሎቹ በጣም ጥሩ ሰዎች ስለሆኑ እንደዚህ ፊት ለፊት መንገር ደብሯቸው ነው። እንደምታየው አንወድህም፣ በጣም አትመቸንም፣ ትረብሸናለህ። ስለዚህ አመልህን አስተካክለ ታርመህ እስክትመጣ ድረስ ለራስህ ትንሽ የቀረች ክብርና ዲግኒቲ ካለ በእናትህ አትምጣ። እሺ መልካም ቀጥል። ጋይስ ግን ፍቱ፣ ግን ነገር አታርዝሙ፣ ግን ይደብራል፣ ይሰለቻልሽ። ምንድን ያለችው ፌቨን እኛን ለምንድን ነው የምንጠይቀው ብላለች። ያው እኔ ብዙ ረጅም ጊዜ አላቅሽም፣ ግን ያው እስከሰማሁሽ ድረስ ነው ጽንፈኛ ነሽ። ኦኬ ጽንፈኛ አይደለሁም አትበይ፣ በጣም ጽንፈኛ ነሽ። ኢቭን ስለ አባትሽ ራሱ ማንሳት አልነበረብሽም። አይባልም፣ ኦኬ አይባልም። በቃ እውነት ሊሆን ይችላል፣ ላያምር ይችላል፣ ግን አይባልም። መልካም አታርመኝ፣ አትማና አታርመኝ። እኔ የምለውን ማለት የምፈልገውን እኔ ነኝ የምለው። ይኸውልህ እኔ እኮ ፌሚኒስት የሆንኩት አንደኛው ነገር የመናገር መብቴን ቱ ዘ ፉለስት ኤክሰርሳይዝ ለማድረግ ስለምፈልግ ነው። ጤናማ ናችሁ ግን ወንዶች? አልገባኝም። እንኳን አለም አባቴን አላያችሁኝም እንደ ሃይማኖት ላይ ስለ እግዚአብሔር ሳወራ የመሰለኝን ነው ማወራው። ዩ ካንት አይባልም ብላችሁ አትገድጉኝም። ስርዓት ያዥ ብላችሁ ልትገድጉኝ ባህላችን አይደለም ሃይማኖታችን። አይ ሪሊ ዱ ኖት ኬር ዩር ኦፒኒየንስ ዱ ኖት ማተር ቱ ሚ። እንደምታዩት የእናንተ ብዙ እሳቤዎች ለእኔ አይጠቅሙም። እናንተ ማለት ቲክቶክ ላይ ያላችሁ 4 ማዕዘን ሰዎች ናችሁ። 4 ማዕዘን እዚች ቦክስ 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 ሰዎች ናችሁ። ዩር ኦፒኒየንስ ሪሊ እኛ ህይወት ላይ ምንም የሚጨምሩት የሚቀንሱት ነገር የለም። ቀና ከሆናችሁ ሀሳብ መለዋወጥ የምትፈልጉ ከሆነ እንደምትሉት የምታነቡ ሰዎች ከሆናችሁ ምንድነው የምትሉት? I was reading this article። ይሄንን አርቲክል እያነበብኩ ነበር፣ ይሄን መጽሐፍ እያነበብኩ ነበር፣ እንዲህ አይነት ነገር ተሰማኝ፣ እንዲህ አይነት ነገር አንደርስታንድ አደረኩኝ። what do you think about this guys ብሎ ሪፍሌክት ማድረግ ነው እኛ እንደምናደርገው። እኛ ደግሞ እንደኛ አይነት ነገር እናውቃለን። I don't think this works or that works እንባባላለን እንጂ የኛን ዕውቀት ልትፈትኑ ልትመልሱ መሀል ልታረጉ ቻሌንጅ ልታረጉ ልትመጡ we really you are nobody. sorry to tell you this, you are nobody። ያውን በፌክ አካውንት most of you guys እዚህ የምትመጡ በሪል ኔማችሁ ራሱ አትመጡ። መልካችሁን አይታችኋቸው አናውቅም። ምን በቃ ማንነት እንኳን እንዳችሁ አይደንቲቲ ከዚህ ከኛ ነው እየቀዳችሁ በቃ ህይወት እንዳላችሁ የሚሰማችሁ። እዚህ ጋር መጣችሁ አውርታችሁ ትሄዱና you think you are important people ማለት ነው። you're not. sorry to tell you this, you're not important that much። እና በቃ like come simply ኑ ቀለል ብላችሁ ያነበባችሁት ነገር ካለ ሪፍሌክት አድርጉ። የምታውቁት ነገር ካለ ይሄንን አውቃለሁ እናንተ ምን ይመስላችኋል በሉ። በቃ አለቀ። እንትን ማድረግ ይቻላል እንዴ? ቆይ አንዴ አባቴ፣ እኔ እህታችን ለተናገረችው ነገር በጣም አፌል ሶሪ። ምክንያቱም እንደዚህ አይነት በጣም እኔ ቲክቶክ ብዙ ፕላትፎርም ላይ እገባለሁ እና ብዙ ሀሳቦችን እንሰማለን እና ትላልቅ ሰዎች ነን። ቲክቶክ ላይ ስንገባ ለመሰዳደብ አንዱን አቢዩዝ ለማድረግ አንዱን እንትን ለማለት ሳይሆን እንደ ፋሚሊ ነው ጆይን የምናደርገው። ግን የመጨረሻ ቲክቶክ ላይ ከገባሁበት በጣም አሮጋንት፣ ባለጌ፣ ክፍታፍ፣ ሃይማኖት የሌለሽ፣ ስድ እና ቦልኮ ሸሙጣ ሴት ያየሁት አንቺ። የጨርስ ምን ነው? ለምንድን ነው የሚጨርሰው? የክፍታፍ እንዴ ተይ እንጂ ሳሪዬ። እርሶ ከረባት ታጥቀው በጣም ጻኑ አያትም የሆኑ ቢልለት አያትም የሆን ሰው የት ነው የሚውሉት? አዋዋለውን ምረጡ፣ ቃል ምረጡ መጀመሪያ። ይሄን ቃል ምን ሲያረጉ አወቁ? እርሶ ቅሌታም ሰው I like this ግን ዘኒ አሁን እኔን በጣም የምትወጂኝ ይመስለኛል። እኔ አትሊስት በሀሳብ ነው እንጂ የምቃረነው እንዲህ አይነት ስድቦች ካፌም አይወጣም። ይቅርታ እናንተ ዘንድሮም ስቲል ምናምን ነገር ፌሚኒዝም እና ስለ ወንድ ምናምን ተከራከራላችሁ። እኛ ምናምን ላይፍን ዞር ብለን ፈታ ይለቀቃቸው ዛሬ
ይኸውልሽ ኤዶማዊት እኛም ሳምበዲ ነን ብለን አናቅም። ግን if you want to hear እና መተሽ ኦፒኒየናችን እኛ ቤት እየመጣሽ እየሰማሽ ከሆነ you think we are somebody to you but አንቺን ግን አናቅሽም። we've been discussing here so we don't think እኛም ራሳችንን ትልቅ ነገር አድርገን አስበን አይደለም we're just exchanging ideas። ስለዚህ አራሚ ነኝ አስተካካይ ነኝ የሚል ሰው ነው ችግሩ። so ውረጂ ነው ውረዱ መሬት ትንካችሁ በቃ አባጌ እዚህ ጋር አስተማሪ አጋጅ አስተካካይ የለም we're just exchanging ideas don't act like it ነው። ከፈለግሽ ነይ ግቢ ሴት ከሆንሽ ደግሞ ነይ ግቢ እንደውም በጣም የምንፈልገው እንዳንቺ አይነት ነው። ምን ሀሳብ እንዳለሽ መስማት እንፈልጋለን።